ቢሮ ጉዳዩ የሀገሪቷን ብሎም የህብረተሰቡን ሰላምና ደህንነት ስጋት ላይ የሚጥል ስለሆነ የጉዳዩ ኃላፊነትና ተጠያቂነት ሙሉ በሙሉ እነሱ ጫና ላይ ይመስላል። ምንም እንኳ ጉዳዩ ሁሉንም የሀገሪቷ ባለስልጣንና ሚኒስትሮች ያደናገጠ ቢሆንም። ሰላም ውድ የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ይህ አዲስ የተከፈተ የመጽሐፍ ዶክመንተሪ የምናቀርብበት የዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል የተለያዩ መጽሐፍቶችን ዶክመንተሪ እየሰራን የምናቀርብላችሁ ይሆናል። ለዛሬ ግን የቃየን መስዋዕትነት የተሰኘውን በስርቀዳ የተጻፈውን መጽሐፍ ፓርቷን አዘጋጅተንላችኋል። ከወደዳችሁት ላይክ እና ሰብስክራይብ በማድረግ ፓርቱ እንዲቀጥል በኮመንት ላይ እየጻፋችሁ እንድታበረታቱን እያለን ወደ ቪዲዮ እንገባለን። የሀገሪቷ ትልቅ ባለስልጣን በአንድ ትልቅ ጉዳይ ተጠምደዋል። በተለይም የሀገሪቷ ደህንነት ቢሮ ጉዳዩ የሀገሪቷን ብሎም የህብረተሰቡን ሰላምና ደህንነት ስጋት ላይ የሚጥል ስለሆነ የጉዳዩ ኃላፊነትና ተጠያቂነት ሙሉ በሙሉ እነሱ ጫና ላይ ይመስላል። ምንም እንኳ ጉዳዩ ሁሉንም የሀገሪቷ ባለስልጣንና ሚኒስትሮች ያደናገጠ ቢሆንም። በሀገሪቱ ደህንነት ቢሮ ውስጥ ሁለት የደህንነት አባላት አንድ የወንጀለኛ ቡድን አባል ይመረምራሉ። ወንጀለኛውም ከዚህ ቀደም በሀገሪቱ የመከላከያ ተቋም ውስጥ በሻለቃ ማዕረግ የደረሰ ሰው ነበር። እናም ስለ ወንጀለኛ ቡድኑ የሚያውቀውን ሁሉ ለመርማሪዎቹ ነገራቸው። ከመርማሪዎቹ አንደኛው ኢዮብ ከሁለተኛ መርማሪ ባልደረባው አቢሲሊዮም በጠዋት ስልክ ተደወለለት። ከዛም ኢዮብ የሰማውን ማመን አቃት። ትላንት ማታ ሲመረምሩት የነበሩት ወንጀለኛ እዛው በደህንነት ቢሮ ውስጥ እንደሞተ ሰማ። ከዚህ በኋላ ነበር የነገሩ ሁሉ ጅማሬ። የወንጀለኛው መሞት ለሀገሪቷ የደህንነት ቢሮ ትልቅ መደናገጥና እርስ በርስ ጥርጣሬ የከተታቸው ቢሆንም በአንድ በኩል ግን የወንጀል ቡድን ውስጥ እፎይታ ፈጥሮ ነበር። ምክንያቱም ወንጀለኛው የወንጀል ቡድኑን እቅድ በትንሹም ቢሆን ያውቅ ነበር እና ያ መረጃ በደህንነት ቢሮ እጃቸው ላይ ከገባ እቅዱ ሙሉ በሙሉ ከሽፎ የጊዜና የንብረት ውድመት ያጋጥማቸው ነበር። ቢሆንም ከወንጀለኛው የተገኘው መረጃ ምንም እንኳን የአመኔታና የጥርጣሬ ጉለት ቢኖረውም ለመርማሪዎቹ በተለይ ለአቢሲሊዮም አንድ እርምጃ ያስጠጋው ነበር። የወንጀለኛው መሞት በሀገሪቷ የደህንነት ቢሮ ኃላፊዎች ላይ ምርመራ አስከፈተ፣ በተለይም በሁለቱ መርማሪዎች። ምክንያቱም ወንጀለኛው ከመሞቱ በፊት ከሁለቱ መርማሪዎች ብቻ እንደተገናኘ መረጃ ስላለ። በሌላ በኩል የወንጀለኛ ቡድኑ ኢዮብና አቢሲሊዮም ላይ አይኑን ተክሏል። ምክንያቱም ሁለቱ መርማሪዎች ከወንጀለኛው መረጃ እንዳገኙ እርግጠኞች ነበሩ። ጉዳዩ ኢዮብ ላይ እየበረታ ነው። ምክንያቱም ኢዮብ ካለቃው በተሰጠው ትዕዛዝ መሰረት ከአቢሲሊዮም ጋር ከመረመሩ በኋላ ብቻውን መርምሮን ነበር። ስለሆነም በግድያው ወቅት ወንጀለኛው ብቻው እንዳልሞተ እናም ከሱ ጋር ሁለት የጥበቃ አባላት እንደሞቱ፣ ከዛ በተጨማሪም የወንጀለኛውን ቃል የተቀበሉበት የድምፅ መግጃ የኢዮብ የግል መሳሪያ ከቢሮ ጠፍቷል። ስለዚህም ኢዮብ ላይ ምርመራው በርትቷል። በሌላ በኩል የወንጀለኛ ቡድኑ በደህንነት ቢሮ ውስጥ ያለውን አለመረጋጋትና የእርስ በርስ ጥርጣሬ በተለይም ከወንጀለኛው ጋር ይበልጥ ግንኙነት የነበረውን ኢዮብ ላይ ጉዳዩ እየበረታ ስለሆነ እፎይታና ስራቸውን ይበልጥ እያቀለላላቸው መጥቷል። ጉዳዩ የጠነከረበት ኢዮብ ቤቱ እንዲፈተሽ ታዞ ቤቱን ለመፈተሽ ወደ ኢዮብ መኖሪያ ቤት እየሄዱ ነው። ነገር ግን ኢዮብ መኖሪያ አፓርትመንት በደረሱ ጊዜ ያዩትን ማመን አልቻሉም። የኢዮብ ቤት በእሳት እየነደደ ነበር። ኢዮብም ደንግጦ አንድ ነገር ብቻ ነበር አእምሮ ላይ የመጣው፣ ለእረፍት እሱ ጋር የመጣችው አይነውር እናቱ። ቀድሞ መዛ የነበረውን ወንድሙን ጠየቀ። ነገር ግን ኢዮብ እናቱን በእሳት አደጋ እንዳጣቸው ተነገሩ። ሐዘን የበረታበት ኢዮብ የተፈቀደለትን የሐዘን እረፍት በአቤሴሎም ቤት ውስጥ
እያሳለፈ ነው። ምንም እንኳን በወንጀሉ ጉዳይ ሲጠራጠረው የነበረው ጓደኛ ቢሆንም ነገር ግን በእናቱ ላይ በተፈጠረው ነገር ያ ሁሉ ሴራ እንደሆነ ተረድቷል። ሕሊናው አላርፍ ያለው ኢዮብ በእናቱ መሞት በተጨማሪም በስራው ላይ የተፈጠረው ሰላም አሳጥቶታል። ከዕለታት በአንድ ቀን ኢዮብ ከአቤሴሎም ቤት ውስጥ ጋደም እንዳለ የአቤሴሎም የቤት ሰራተኛ ኢዮብን ስልክ እንደሚፈልገው ነገረችው። ኢዮብም ከአቤሴሎም የቤት ስልክ ለሱ የስልክ ጥሪ መምጣቱ እያጠራጠረው ወደ ስልኩ ሄደ።